ከግንቦት 27 እስከ ሰኔ 3 2018 ዓ.ም የተሰጠውን ሀገር አቀፍ የሪሚዲያል ፕሮግራም ፈተና ከ53,000 ተማሪዎች በላይ መፈተናቸው ይታወቃል። እንግዲህ ፈተናውን የወሰዱ ተማሪዎች በ61 ማዕከላት እንደወሰዱ ይታወቃል። ይህ ፈተና ደግሞ የሚጠበቀው አሁን በዋናነት ውጤት ይሆናል ማለት ነው። ባለፈው ዓመት 2017 ዓ.ም ሪሚዲያል ተማሪዎች ውጤት ያዩት ሐምሌ 14 ነበረ እና ሐምሌ 14 ያዩት ከኢንትራንስ ፈተና በኋላ ነበረ። የ2018 ዓ.ም የ12ኛ ክፍል ፈተና በዛሬው ዕለት እንደሚጠናቀቅ ወይም ደግሞ ይጠበቃል ማለት ነው። ስለዚህ ከፈተና መጠናቀቅ በኋላ በሚቀጥሉት 2 ሳምንታት ውስጥ የ2018 ዓ.ም ሪሜዲያል ውጤት ይፋ ይደረጋል ተብሎ ይጠበቃል ማለት ነው። ስለዚህ ያንን መጠበቅ ትችላላችሁ። የ2018 የሪሜዲያል ተማሪዎች ውጤት ኢንትራንስ ፈተና መጠናቀቁን ተከትሎ በሚቀጥሉት 2 ሳምንታት እንደሚለቀቅ ሁሉም ሰው የሚጠብቀው ነው ማለት ነው። የባለፈው ዓመትም እንደምታውቁት ተከታትላችሁትም ከሆነ በተመሳሳይ ጊዜ ነበር የተለቀቀው ማለት ነው። ሐምሌ 14 ወይም ደግሞ ከኢንትራንስ መጠናቀቅ በኋላ ከ2 ሳምንት በኋላ ነበረ የታየው ማለት ነው ውጤት ይፋ የተደረገው። ስለዚህ የዘንድሮ ዓመትም የሪሚዲያል ውጤት ከዚህ አያልፍም ማለት ነው። በሚቀጥሉት 2 ሳምንታት ውጤታችሁን መጠበቅ ትችላላችሁ ማለት ነው። በባለፈው ቪዲዮ እንደነገርኳችሁ እስከ ሐምሌ 30 ነው ቢበዛ ሊቆይ የሚችለው፣ ከዛ በላይ አይቆይም ማለት ነው። ውጤታችሁን ታውቃላችሁ። ከዛ በኋላ የ12ኛ ክፍል ውጤት የሚጠበቀው ያው በውጤት ቢለቀቅም የምትገቡት በፍሬሽማን ማለት ያለፋችሁ ተማሪዎች ከ2018 12ኛ ክፍል ተፈታኞች ጋር ይሆናል ማለት ነው። ስለዚህ የ2018 የሪሚዲያል ተማሪዎች ፈተና በሚቀጥሉት 2 ሳምንታት ትምህርት ሚኒስቴር ይፋ ያደርጋል ተብሎ ይጠበቃል። አሁንም የዘገየው ለምንድን ነው? የትምህርት ምዘናና ፈተናዎች አገልግሎት ያው የትምህርት ሚኒስቴርም በ12ኛ ክፍል ተፈታኞች በ6 ዙር ሲሰጥ ለነበረው የ12ኛ ክፍል ፈተና ቢዚ ስለሆነ ነው። አሁን ግን በዛሬው ዕለት የ12ኛ ክፍል ፈተና ተጠናቋል። በ6 ዙር የተሰጠው ፈተና ማለት ነው። ከዚህ በኋላ ትኩረት የሚደረገው ውጤቶችን ይፋ ማድረግና ያልተፈተኑ የ12ኛ ክፍል ተማሪዎችን መፈተን ነው። ስለዚህ የሪሚዲያል ተማሪዎች ውጤት ከ2 ሳምንታት በኋላ ይፋ ይደረጋል ተብሎ ይጠበቃል። ይህን ቻናል ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው። ውጤት ይፋ ሲደረግ በቴሌግራም ቻናልም የምናሳውቃችሁ ይሆናል። ይህ ቻናል አዲስ ቻናል ነው፣ ሰብስክራይብ ይደረግ።